ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በአሁኑ ዝግጅቴም ወቅታዊ አበይት መረጃዎችን ይዤላችሁ ቀርቤያለሁ። በናርጅ እናውጋ እንደ አዲስ የተጀመረው የድሮን ጥቃት በበርካታ የጎጃም አካባቢዎችና በሸዋ አካባቢዎች ተባብሶ እንደቀጠለ ነው። በእነዚህ የድሮን ጥቃቶች ሲቪሎችና ንጹሐን እየተገደሉ ነው። ተመልካቾቻችን ይህን ለማስተባበልና ለማድበስበስ በርካታ ያገዛዙ ዲጂታል ሰራዊት በማህበራዊ ገጾቻቸው የተገደሉት ፋኖች ናቸው እንጂ የተገደለ ሲቪል የለም፣ ንጹሐን አልተገደለም የሚል የውሸት ዘመቻ እያሰራጩ ነው የሚገኙት። ነገር ግን መረጃዎች ከየቦታው እየወጡ ናቸው። በንጹሐን ላይ ያነጣጠሩ የድሮን ጥቃቶች በየቦታው እየተፈጸሙ ናቸው። በጣም የሚገርመው ነገር ተመልካቾቻችን፣ ስለዚህ ጉዳይ ምንም ነገር የማይሉት የመንግስት መገናኛ ብዙኃን በዛሬው ዕለት አንድ ዓለም አቀፍ ዜና ዘግበዋል። ከነዚህ ዓለም አቀፍ ዜናዎች መካከል አንዱ የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር የሚደረገው ጦርነት ለትንሣኤ በዓል እንዲቆም በማለት የተኩስ አቁም ሲስፋየር ማወጃቸውን የመንግስት መገናኛ ብዙኃን እነ ኢቲቪ ዘግበውታል። እንደምትመለከቱት ዓለም አቀፍ መገናኛ ብዙኃንም ዘግበውታል። ትንሣኤ ስለሆነ በዓሉ ፋሲካ ስለሆነ የተኩስ አቁም መታወጅ አለበት አሉ ፑቲን። ያ ብቻ አይደለም፣ በእስራኤልና በሐማስ መካከል እየተደረገ ያለውን ጦርነት ለፋሲካ በዓል እንዲቆም ተብሎ ታውጇል። በርካታ ጦርነቶች የትንሣኤን በዓል የፋሲካን በዓል ምክንያት በማድረግ ለጊዜው እንዲቆሙ ይላሉ። በትልልቅ ጦርነቶች መካከል የእኛ መሪዎች ትንሣኤን በዓል አስመልክተው ስጦታ እየሰጡን ነው። ምን አይነት ስጦታ? የድሮን ጥቃት ለአማራ ሕዝብ የተበረከተለት ስጦታ። በጣም የሚገርመው ሁኔታ የሰሞኑ ጥቃት በዓልን አስታኮ መደረጉ ነው። ዓለም አቀፍ ጦርነቶች በተለያዩ ቦታ ያሉ ጦርነቶች ሲስፋየር ሲደረጉ የተኩስ አቁም ሲያውጁ ብዙ መሪዎች ከሌላ ሀገር ጋር ለሚያደርጉት ጦርነት ነው ተኩስ አቁም ያወጁት። ኢትዮጵያ ውስጥ ግን የገዛ ህዝብን ለመምታት ፋሲካን ጠበቁ። በብዙ ቦታዎች ላይ በዓልን አስታኮ እጅግ በጣም የሚገርም ነው፣ የሚዘገንን ነው። ይህን እየፈጸሙ ራሳቸውን እንደ መሲህ ለማድረግ በበዓል ስም ያስተላልፋሉ። የፍቅር የጽናት ዓመት ይሁንልን፣ የእርቅ ዓመት ይሁንልን፣ የእርቅ በዓል ይሁንልን እያሉ ማለት ነው። የፈሪሳውያን ነገር ይኸው ነው። ላያቸው የጸዳው ውስጣቸው የተተከለ ወጭቶች፣ ላያቸው የተለሰነ ውስጣቸው በውስጥ የተበላ መቃብሮች የሚለው ለዚህ ነው። እየቀጠለ ነው የድሮኑ ጥቃት። የዓመት በዓሉን መልእክት ደግሞ እንዳያቸው እንደ ክርስቶስ ይቅር ባይ ሆነን ታርቀን ምን ብለን ከሆነ እንነሳለን እያሉ እየተመጻደቁብን ይገኛሉ። እጅግ በጣም አሳዛኝ የድሮን ጥቃቶች ናቸው የተፈጸሙት። ተመልካቾቻችን አድማጮቻችን፣ በተለይ እንደነገርኳችሁ በናርጅ እናውጋ ነበር የተጀመረው። ከዛ በመቀጠል በጎጃም በኮሶበር በጎንች ቆለላ ወረዳ በዋሸራ ቀጠና ደባይ አርዴሳ በተባለ ቦታ በዛሬው ዕለትም እንደዚሁ በጣም አሳዛኝ የሆነ ጥቃት ነው የተፈጸመው። ሲቪሎች ተጎድተዋል። በሸዋ በባሶና ወራና ወረዳ እንደዚሁ የድሮን ጥቃት የተፈጸመበት ዕለት ነው። በትንሣኤ ዋዜማ ተመልካቾቻችን፣ ለሞቱት ነፍስ ይማርልን፣ ለቤተሰቦቻቸው፣ ለዘመዶቻቸው፣ ለወዳጆቻቸው በሙሉ መጽናናትን ይስጥልን። ኮሎኔል ድባቤ ከነአጃቢዎቹ ተገደለ ነው የሚለው። ልብ በሉ፣ ይህ መረጃ ያወጣው ከመንግስት የሚዲያ ሰራዊት ነው። የ73ኛው ክፍለ ጦር አዛዥ ኮሎኔል ድባቤና 20 የሚደርሱ አጃቢዎቹን ጨምሮ በጎጃም ኮሶበር ቀጠና በተፈጸመባቸው የድሮን ጥቃት 20 የሚደርሱት መገደላቸውን እየተናገሩ ያሉት ተደምስሰዋል ነው የሚሉት። እንደምትመለከቱት ቃል በቃል ላነበው ሰበር ዜና ይላል። እንደምትመለከቱት ኮሶበር የነበረው በኮሎኔል ድባቤ የሚመራው ኮር ከረፋዱ 4 ሰዓት ከ20 አካባቢ ከነአጃቢዎቹና ታጣቂዎቹ በድሮን ጥቃት ተደምስሷል። እነሱ ናቸው ያሰራጩት። ኮሎኔል ድባቤ ምናልባት የፋኖ አመራር መስሏቸው ይሆን እንደመጣላቸው ነው ያሰራጩት ይሄን ነገርና በጣም በጣም ግር የሚያሰኝ ነው። ስለዚህ ኮሎኔል ድባቤ ተገደለ ወይ የሚል ጥያቄ በብዙዎች እያጨረ ነው። ኮሎኔል ድባቤ ማለት ሁላችሁም እንደምታውቁት የ73ኛው ክፍለ ጦር አዛዥ፣ የመከላከያ ከፍተኛ አዛዥ ነው። የመከላከያ ከፍተኛ አዛዥ ነው ኮሎኔል ድባቤ። በኮሶበር በተፈጸመው ጥቃት ኮሎኔል ድባቤ ከነአጃቢዎቹ ተደመሰሱ ነው የሚለው።
ኮሎኔል ድባቤ የመከላከያ ሰራዊት የ73ኛው ክፍለ ጦር አዛዥ ነው። የተሰማራውም እንደተባለው ኮሶበር አካባቢ ነው፣ ጎጃም አካባቢ ነው ያለውን ጦር የሚመራው ማለት ነው። ስለዚህ ሲያውቁት የመንግስት የድሮኖች መቱት ራሳቸውን አዛዥ እስካሁን ለማረጋገጥ እየሞከሩ ነው። ይህን ነገር የዘገቡት ራሳቸው ናቸው። ተገድሎ ከሆነ የገደሏቸው ምን መስሏቸው ነው? ፋኖች መስሏቸው ነው ማለት ነው። እንዳልኳቸው ይህ ዜና የተዘገበው በመንግስት አክቲቪስቶች ነው። እንደምትመለከቱት በመከላከያ ክብረ አባሎች እና በመንግስት አክቲቪስቶች ነው የተዘገበው። ኮሎኔል ድባቤ ከነ አጃቢዎቹ ተደመሰሱ ተብሎ እኛም ለማጣራት ጥረት እያደረግን ነው። ከሆነ እንዲህ አይነት ስህተት ተፈጽሟል ለማለት መቼም በጣም የሚከብድ ነው። ወይ አውቀው መጥተዋቸዋል ማለት ነው። የሆነ ሆኖ የራሳቸው ሰዎች የ73ኛው ክፍለ ጦር አዛዥ ኮሎኔል ድባቤ ከነ አጃቢዎቹ በድሮን ጥቃት ተደመሰሱ ብለው በኮሶበሩ የድሮን ጥቃት አብረው ተደመሰሱ በማለት ዘግበዋል። ተመልካቾቻችን፣ አድማጮቻችን ናልፍ ሰውን በገንዘብ የሚሸጥ የንጹሐን ደም የሚያፈስ ትውልድ ይሁዳን ማማት አይችልም ሲሉ ብፁዕ ቅዱስ አቡነ አብርሃም ተናገሩ። እንደ ይሁዳ ሁሉ ዛሬም የንጹህ ደም የሚያፈሱ ንጹህን አሳልፈው የሚሰጡ እውነተኛውን ጻድቁን የሚያስገድሉትን ኢትዮጵያ ታቅፋለች ሲሉ ብፁዕነታቸው ገልጸዋል። ንጹህ ደም ማፍሰስና ጻድቁን አሳልፈው መስጠት ምንም እንደማይጠቅም ከይሁዳ እንማር ያሉት የጠቅላይ ቤተ ክህነት ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም በደላችንን አምነን አምላካችን ሆይ ማረን እንበለው ብለዋል። ለትንሣኤ ባስተላለፉት መልእክት አክለውም ይሁዳ ለራሱ ቢጎዳም ለእኛ ግን አስተምሮናል። እኛ ከይሁዳ መሻል አለብን። ዛሬ ላይ እንደ ይሁዳ ሰው የሚሸጥበት ዘመን ደርሰናል። ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም። አሁን ላይ ከይሁዳ የተሻለ ትውልድ አልተገኘም። ከልብ ጸጸት የሌለበት የከንፈር ብቻ ጽድቅ ያለበት ዘመን ነው ብለዋል። ኢየሱስ ክርስቶስ በመስቀሉ ግርጌ እናት ሰጥቶናል፣ ያለ እናት አልጽምልን ብለው በመጠየቃቸው ምክንያት የሆስፒታል ሜዲካል ዳይሬክተርን ጨምሮ 14 የሚሆኑ የጤና ባለሙያዎችና አስተዳደር ሰራተኞች ከስራ ቦታቸው ተወስደው ታስረዋል። በሲዳማ ክልል ማዕከላዊ ሲዳማ ዞን ሎካባያ ወረዳ በሚገኘው ሀንጣጤ የመጀመሪያ ደረጃ ሆስፒታል የሚሰሩ የጤና ባለሙያዎች ከ8 ወራት በላይ የትርፍ ሰዓት ክፍያ ባለመከፈሉ ለሎካባያ ወረዳ፣ ለማዕከላዊ ሲዳማ ዞን እና ለሲዳማ ክልል ጤና ቢሮ በደብዳቤ ካሳወቁ በኋላ የትርፍ ሰዓት ስራ ማቆማቸውን ለቲክቫህ ኢትዮጵያ ከዚህ ቀደም ማሳወቃቸው ይታወሳል።